ሰላም፣ ዛሬ ከማን ጋር ነኝ? ያው ዛሬ ከሮትራክተር ሲራክ ጋር ነሽ? እሺ። ደም ለግሰው ያውቃሉ ካሁን በፊት? አውቃለሁ። ያው ቀጭን በሆንም አንድ ሶስቴ ለግሻለሁ። በዚህ አንድ ሶስቴ ለግሻለሁ። ደም ለመለገስ የመጀመሪያ ተነሳሽነቱ ምን ነበረ? ሃይ ስኩል ነው። ሃይ ስኩል ላይ ካምፔን ነበረ 12ኛ ክፍል ማለት ነው። እና ከዛ ጀምሬ ያው ከሃይ ስኩል በኋላ ግን ለአንድ 4 አመት አልለገስኩም። ወደ ዩኒቨርሲቲ የገባው ከፎርዝ ይር ወደ አቡጊዳ ጆይን ካረኩ በኋላ ነው የለገስኩት ማለት ነው። ወደ ሮትራክት ከገባሁ በኋላ ያው ጓደኞች ሲለግሱ አብረሽ ያው ወደ ደም ልገሳው ካምፔን ከሄድሽ በኋላ ነው እዛው ሞቲቬት ሆነና እዛው መለገስ ጀመርን ማለት ነው። ለመጀመሪያ ጊዜ ደም ሲለግሱ የተሰማው ስሜት ምንድን ነበር? ፈርተው ነበር ወይ? ያው መርፌ ስለምፈራ ምናልባት የምርመራ ምናምን ካልሆነ በቀር ያው ደም ሲለግስ ከዛ በፊት ስላለገስኩኝ ያው ፕሪፕ ስለነበረ ፕሪፓራቶሪ ላይ ስለነበረ የለገስኩት ያን ያክል ፍርሃት አልተሰማኝም። ያው የጤና ባለሙያዎችም ቀድመው መረጃ ሰጥተውናል። ምንም አትሆኑም፣ ምንም ችግር የለውም አይነት ነገር ማለት ነውና ያው አልፈራውም ማለት ይቻላል። ደም መለገስንና ከሃይማኖት አንጻር አሁን አንዳንድ ሰዎች ደም መለገስ ለምንድን ነው ማለገስ ሲባሉ በሃይማኖት ምክንያት ይላሉ። ምን ትላለህ? እዛ ላይ ምን አይነት ሀሳብ ነው ያለክ? ያው ከሃይማኖት አንጻር ያው ያን ያክል ዲፕሊ ባላቀውም ያው የሰውን ህይወት ማዳን ያው በጎ ነገር ነው ሁሉም ሃይማኖቶች የሚያስተምሩትና ከደም በላይ ደግሞ ያው ህይወትን እንደመስጠት ነውና ሰው ልብም ኩላሊትም ይሰጣልና ደም መስጠት በሃይማኖት ይከለከላል የሚል ያው እኔ ክርስቲያን ነኝ። እንደ ክርስቲያንነቴ ግን ቤተክርስቲያን ክርስቶስ በደሙ ነው ያዳነን እና እኛ ደግሞ የቻልነውን ከዚህ የምንችለውን ብናረግ ከሃይማኖት ጋር እንደውም አብሮ ይሄዳል እንጂ እኔ ይጣላል ብዬ አላስብም። ያው ሰውን ማዳን እስከሆነ ድረስ ህይወትን ማዳን እስከሆነ ድረስ ማለት ነው። እሺ፣ እናመሰግናለን ስለነበረን ጊዜ። ቴንክ ዩ